በዚህኛው ቪዲዮ ደግሞ ስታፍ የሚለውን በመጠቀም እንዴት አካውንታችንን ማኔጅ ማድረግ እንደምንችል እናያለን። ግሩፕድ ፕሮዳክት የምንለው ተዛማች የሆኑ ምርቶች ስብስብ ሲሆን እያንዳንዱ በነጠላም ሆነ በግሩፕ የሚሸጡ እቃዎች እንዲጫኑ የምንፈቅድበት ነው። ለምሳሌ ኖትቡክ፣ ስኩል ባግ፣ ወተር ቦትል እንዲሁም ፔን ሴት የመሳሰሉት ሲሆን ቨርቹዋል ፕሮዳክት የምንለው ደግሞ የማማከር አገልግሎቶችን፣ ስልጠናዎችን የምንሰጥ ከሆነ ይህን አማራጭ እንጠቀማለን። ዳውንሎደብል ደግሞ ምንም አይነት ስቶር ሳያስፈልገን የምንሰጥባቸው እቃዎች ሲሆን ለምሳሌ እንደ ሶፍትዌር፣ ዲጂታል ኮርሶች ይህም እንዲጫኑ የምንፈቅድበት ነው። ዊዝድሮዋል ሪኩዌስት፣ ትራንዛክሽን ዲቴይልስ ለመረጥነው ኤጀንት እነዚህን እንዲያይ እንመርጣለን። ሚኒመም ማክሲመም ኳንቲቲ ላይ ደግሞ ከዚህ በታች ወይም ከዚህ በላይ አይሸጥም የሚለውን እንዲቆጣጠርልን ከፈለግን የምንጠቀምበት ነው። ኢንቬንታሪ ማለት ንግዱ በድረገጽ ላይ ብቻ ሳይሆን ስቶር ላይ ወይም መሬት ላይ የቆመ እውነተኛ ምርት እንዳለ ማረጋገጫ ነው። ሊንክድ የምንለው ደግሞ ተዛማች ምርቶችን ለደንበኞች ለመጠቆም የምንጠቀምበት ነው። ለምሳሌ ስልክ ብንሸጥ ልክ እንደ ቻርጀር፣ ስክሪን ፕሮቴክተር የመሳሰሉትን ሪኮመንድ እናደርጋቸዋለን። አትሪቢዩት ማለት ደግሞ የምርት ባህሪያትንና ልዩነቶችን ለመወሰን እንጠቀማለን። ካታሎግ ደግሞ ምርቱ በዌብሳይቱ ላይ እንዴት እንደሚታይ ይቆጣጠራል። ቪው ኦርደርስ የምንለው ደግሞ የደንበኛ ትዕዛዞችን እንዲመለከት የምንፈቅድበት ነው። ስታተስ አፕዴት ደግሞ ኦርደሩ ያለበትን ሁኔታ የምንቆጣጠርበት ሲሆን ለምሳሌ ፔንዲንግ፣ ፕሮሰሲንግ፣ ዲሊቨሪ፣ ኮምፕሊትድ እና ካንስልድ የሚሉትን አማራጮች ለመምረጥ ይረዳናል። አድ ኤዲት ኦርደር የምንለው አዲስ ትዕዛዝ ለመፍጠር ወይም የነበረውን ኦርደር ኤዲት ለማድረግ የምንጠቀምበት ነው። ዲሌት ኦርደር ደግሞ ኦርደራችንን ለማጥፋት ወይም ዲሌት ለማድረግ ከፈለግን ዲሌት ኦርደር የሚለውን እንጠቀማለን። ቪው ኮሜንትስ ከደንበኞች የተሰጡ አስተያየቶችን ይመልከቱ የሚለውን ፍቃድ የምንሰጥበት ነው። ሰብሚት ኮሜንት የምንለው ደግሞ አስተያየት ወይም መልስን የምንሰጥበት አማራጭ ነው። ቪው ኮሚሽን የምንለው ኤጀንቱ ወይም የሚቆጣጠርልን ሰው ኮሚሽኑን እንዲያይ የምንፈቅድበት አማራጭ ነው። ፊቸርድ ኢሜጅ የምንለው ደግሞ ለሜን ፕሮዳክት ፎቶ ሲሆን ጋላሪ ኢሜጅ ደግሞ ለአዲሽናል ፕሮዳክት ፎቶ የምንጠቀምበት ነው። ካታጎሪ ደግሞ የምንሸጠውን ፕሮዳክት የምንመድብበትን ቦታ የምንመርጥበት ሲሆን ደንበኞች በቀላሉ ምርቶችን እንዲያገኙ ይረዳቸዋል። ኦን ኤንድ ኦፍ የሚለውን በመጠቀም ኤጀንቶች እንዲቆጣጠሩልን ማድረግ እንችላለን። ብራንድስ ደግሞ የሚያመርተው አምራች ወይም ኩባንያ ስም ያስገቡ ወይም አያስገቡ የሚለውን ኦን ኤንድ ኦፍ በማድረግ እንወስናለን። አድ አትሪቢዩትስ ደግሞ ተመሳሳይ እቃ ሆኖ ነገር ግን በአንዳንድ ነገሮች ልዩነት ላላቸው የምንጠቀመው ሲሆን ለምሳሌ ከለር እና ሳይዝን መወሰን እንችላለን። ስለዚህ የመረጥነው ኤጀንት እነዚህን ነገሮች እንዲጠቀም ኦን ኤንድ ኦፍ በማድረግ እንወስናለን ማለት ነው። ዱፕሊኬት ፕሮዳክት ደግሞ ከዚህ በፊት ፖስት ተደርጎ የነበረውን በድጋሚ ሌላ ስቶር ላይ ፖስት ማድረግ ከፈለግን ኮፒ ፔስት የምናደርግበት አማራጭ ነው። ኤስኬዩ ሲተነተን ስቶክ ኪፒንግ ዩኒት ሲሆን ለአንድ እቃ ልዩ መለያ ኮድ የምንሰጥበት አማራጭ ነው። ፕራይስ የምንለው ኤጀንቶች ዋጋ ያስገቡ የሚለውን የምንጠቀምበት ነው። ሴል ፕራይስ ደግሞ ዲስካውንት ካለን የምናስገባበት አማራጭ ነው። ሴል ስኬጁልስ የምንለው ሽያጭና ዋጋው የመጀመሪያውንና የመጨረሻውን ቀን የምናስገባበት ነው። ሾርት ዲስክሪፕሽን የምንለው ስለ ምርቱ አጠር ያለ ማብራሪያ የምናስገባበት ነው። ዲስክሪፕሽን የተሟላና ስለ እቃው ረዘም ያለ ማብራሪያ ካለ የምናስገባበት ነው። ስቶር ሲቲንግ ስቶራችንን እንዲቆጣጠሩልን የሚረዳን አማራጭ ነው። ዲሊቨሪ ፐርሰን ኦርደሩን እንዲያደርስልን ሰው የምንመርጥበት ነው። ዲሊቨሪ ታይም የማስረከቢያ ጊዜ ወይም ምን ያህል ደቂቃ እንደሚፈጅ የምናስገባበት ነው።